ነገ ከሰባቱ ሊቃነ መላእክት አንዱ የሆነውና በደረጃ ወይም ደግሞ በማዕረግ ሶስተኛ ሆኖ የሚገኘው ሊቀ መላእክት ሩፋኤል ማለት እግዚአብሔር ሐኪም ነው፣ እግዚአብሔር ፈዋሽ ነው ማለት ሲሆን ስሙን ለሚጠሩ መታሰቢያውን ለሚያደርጉ በዓሉን ለሚያከብሩ በሙሉ የቅርብ ወዳጅ ሆኖ የተሾመ ኃጢአታችንን አራግፈን በጣልንና ንስሐ በገባን ጊዜ የንስሐ ዕድሜ እንዲጨመርልን የሚማጸን ሊቀ መላእክት ከዚህ ዓለም ሕይወትን በተለየን ጊዜ በእሱ ስንማጸንና ስንተማመን ከነበረ የእሳትን ባህር አሻግሮ በክንፉ ተሸክሞ በብርሃን ሰረገላ ላይ ጭኖ ገነት የሚያስገባ ሊቀ መላእክት በተለይ በዚህ በበዓለ 50 ሰሞን ልጆች የሚፈጠሩበት በአብዛኛው ጊዜ ልጆች የሚጸነሱበት ልጆች የሚወለዱበት ወቅት ስለሆነ በዚህ ወቅት በዚህ ሰሞን አብስተን ልንማጸነው ልንለምነው የሚገባ ሊቀ መላእክት ምን እሱ ብቻ መልአከ ከብካብ ጋብቻን የሚባርክ መልአክ ነውና አብዛኞቹ ትዳሮች ደግሞ በዚህ በበዓለ 50 ሰሞን አሉ። ስለዚህ እጅግ በጣም አብስተን ልንማጸነው የሚገባ ጋብቻችንን ትዳራችንን እንዲባርክልን እንዲቀድስልን አብስተን ልንማጸነው የሚገባ ሊቀ መላእክት አደራ ኮፒ ሊንክ ማድረግ ቤቱንም ፎሎ ማድረግ እንዳይረሳ ጠይቃለሁ። ሊቀ መላእክት ቅዱስ ሩፋኤል የስሙ ትርጓሜ ደስ የሚያሰኝ ቅን፣ የዋህ፣ መሐሪ፣ ቸር ማለት የሆነ ሌላኛው የስሙ ትርጓሜም እግዚአብሔር ሐኪሜ ነው ማለት ሲሆን በሰውነታችን ላይ የሚወጣ ማንኛውንም ደዌና በሽታ ቁስልም ቢሆን እንዲፈውስ ከእግዚአብሔር ዘንድ የታዘዘ በተጨማሪም ደግሞ የሰው ልጆች ከተያዙበትና ከሚያዙበት የኃጢአት ቁስል የኃጢአት ደዌ ይድኑና ይፈወሱ ዘንድ ዘወትር ወደ እግዚአብሔር የሚለምንና የሚማለድ ቅዱስ መልአክ በማንኛውም ቁስልና ሕመም ደዌ ላይ የተሾመው ይሄ ሊቀ መልአክ ሴት በጸነሰች ጊዜ የማይለይና አንድ ሕፃን በእናቱ ማኅፀን ውስጥ ከተፈጠረበት ጊዜ ጀምሮ ሲጠብቅ ይቆይና በመጨረሻም ደግሞ በሚወለድበት ሰዓት ፈታሄ ማኅፀንን የሚፈታ ነውና እናቶች ልጆቻቸውን በሰላም እንዲወልዱ እንዲገላገሉ የሚያደርግ ቅዱስ ሊቀ መልአክ ለቃየል ልጆች ሾተልና ሰይፍ መስራትን ኩል መኳልን ቅንድብ መቀንደብንና በምንዝር ጌጥ ማጌጥን ያስተማራቸውን አዛዝኤል የተባለውን ክፉ ሰይጣን በእሳት ሰይፍ እየቀጣ በረቂቅ ሰንሰለት አስሮ ወደ ጥልቁ ወደ ገሃነመ እሳት የላከ ቅዱስ ሊቀ መልአክ በመጽሐፍ ቅዱሳችን በመጽሐፈ ጦቢት ከምዕራፍ 3 ጀምሮ ተጽፎ እንደሚገኘው በወለተ ራጉኤል ላይ አድሮ ባሎቿን እየገደለ ባል አልባ ባል የለሽ ሆና እንድትኖር ያደረጋትን አስማንዲዮስ የተባለ ክፉ አጋንንት በሰው አምሳል መጥቶ ይህንን ክፉ ጋኔን አስጨንቆ ያወጣ ቅዱስ መልአክ የጦቢት ልጅ ጦቢያን በሰው አምሳል መጥቶ የተራዳው በእስክንድሪያ አካባቢ በባህር ዳርቻ የታነጸች አንዲት ቤተ ክርስቲያን ምእመናን ተገኝተው የዚህን ሊቀ መልአክ በዓል እያከበሩ እያለ ቤተ ክርስቲያኒቷ ፈጽማ መናወጥ ጀመረች። ምክንያቱም ደሴቷ ተቀምጣ ያለችው ለካ በአሳ አንበሪ ጀርባ ላይ ነበር። ታዲያ ሕዝቡም ደሴት ምድር መስሏቸው በዚህ በአሳ አንበሪ ጀርባ ላይ ቤተ ክርስቲያኗን ሰርተው ነበርና ለብዙ ዘመናት ተኝቶ ጸጥ ብሎ የኖረ ይሄ አሳ አንበሪ ቤተ ክርስቲያኗ ተሰርታ አልቃ ሕዝቡ በቤተ ክርስቲያኗ ተገኝቶ በዓሉን የቅዱስ ሩፋኤልን በዓል እያከበሩ እያለ ከሕዝቡ ብዛት የተነሳ አሳ አንበሪው ከብዶታልና ሰይጣን ቤተ ክርስቲያኗን እንዲያፈርሳት አነሳሳው። በዚህ ጊዜ ሕዝቡ በሙሉ በቅዱስ ሩፋኤል አምላክ በልዑል እግዚአብሔር ተማጸኑ። ያን ጊዜ ሊቀ መልአክ ቅዱስ ሩፋኤል በፍጥነት ደረሰና ያንን አሳ አንበሪ በጦሩ ወግቶ እግዚአብሔር አዝዞሃልና ባለህበት ጸንተ ቆይ አለው። በዚህ ጊዜም ይሄ አሳ አንበሪ ጸጥ ብሎ ቆሞለታል። ይህ መራዬ ፍኖት ፈታሄ ማኅፀን መልአከ ከብካብ ፈዋሴ ድውያን ሰማያዊ ሐኪም ሊቀ መላእክት ቅዱስ ሩፋኤል ነገ ሚያዝያ 13 የወርኃዊ በዓሉ ነው። ሴቶች መጽነሳቸውን ካወቁበት ጊዜ ጀምሮ ድርሳኑና መልካውን ቢደግሙ ቢጸልዩ በጸበሉ ቢጸበሉ ቢጠመቁና ጸበሉን ቢጠጡ በፍጹም እምነት ሆነው ደጅ ቢጸኑት በእርግጠኝነት ምጥ እንዳይጸናባቸው እንዳይበረታባቸው የሚራዳ በሰላም እንዲገላገሉ የሚያደርጋቸው ይህ ሊቀ መላእክት ቅዱስ ሩፋኤል ነው። ሳራ ወይም ደግሞ ወደ ተራጉኤልን ተቆራኝቶ ስታገባ ባሎቿን እየገደለ ባል አልባ አድርጓት የኖረውን አስማንዲዮስ የተባለውን ክፉ አጋንንት ከእርሷ አስወጥቶና አባሮ የእርሷን የሳራንና የባለቤቷን የጦቢያን ጋብቻ የባረከ ይህ ሊቀ መላእክት ቅዱስ ሩፋኤል ነው። ወደ ክፉ ጎዳና እንዳንሰማራና እንዳንሄድ በነፍስም በስጋችንም ላይ የተሾመው ይሄ ሊቀ መልአክ በመጽሐፈ ጦቢት ላይ ተጽፎ እንደምናገኘው የጦቢትን ዓይን አብርቶለታል። መድኃኔዓለም ኢየሱስ ክርስቶስ ሊቀ መላእክት ቅዱስ ሩፋኤልን ልኮ ፈታሄ ማኅፀን ነውና ታስሮ ተተብትቦ አልፈታ ያለውን የውስጣችንን ችግር ይፍታልን። መራሄ ፍኖት መንገድ መሪ ነውና ጦቢያን በማያውቀው ጎዳና እየመራ በሰው አምሳል ተገልጾ እንደወሰደው እኛም ከኃጢአታችን ብዛት የመንግሥተ ሰማያት መንገዱ አቅጣጫው ጠፍቶብናልና እርሱ ይምራን። መልአከ ከብካብ ጋብቻን
ጋብቻን የሚባርክ መልአክ ነውና የሳራና የጦቢያን ጋብቻ እንደባረከ ያንን ትዳር የሚበጠብጥ አስማንዲዮስ የተባለ ክፉ አጋንንት ከነሱ አውጦ እንዳበረረላቸው ለእኛም ትዳራችንን የሚበጠብጠውን ትዳራችንን የሚያፈርሰውን ክፉ አጋንንት ክፉ ሰይጣን አባርሮ ትዳራችንንም ልጆቻችንንም ይባርክልን። በነፍሳት ላይ የተሾመ ሊቀ መልአክ ነውና ሕይወታችንን በበጎ ጎዳና ይምራልን። ሰማያዊ ሐኪም ፈዋሴ ድውያንን በሽተኞችን የሚፈውስ መልአክ ነውና የጦቢትን ዓይን እንደፈወሰለት የእኛንም ዓይን እያለን የማናይ ጆሮ እያለን የማንሰማ ልብ እያለን የማናስተውል ክፉና ኃጢአተኛ ትውልዶች ከደዌ ሥጋ ከደዌ ነፍስ ከመከራ ሥጋ ከመከራ ነፍስ ይሰውረን ይጠብቀን። መድኃኔዓለም ኢየሱስ ክርስቶስ ከሊቀ መላእክት ከቅዱስ ሩፋኤል ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ቆይ